በጣም ጥሩ። በድጋሚ አመሰግናለሁ። አሁን የተባለው ሁሉ እንግዲህ አንድ ሶስተኛውም ግማሹም እውነት ሊሆን ይችላል። ግን አማራን ወይም የአማራ ፋኖ በምን ሁኔታ ላይ ነው ያለው የሚል ግምገማ ላይ ነው ያለ ነው። በመሰረቱ ቅድም እንደሰማችኋቸው አንዳንድ ሰዎች ትግሬነታቸውን ደብቀው በጣም ጎንደር ጠሎች ናቸው። በሶሻል ሚዲያ ላይ ገንዘብ እየሰበሰቡ ዲያስፖራውን ገንዘብ በመለመን መሬት ላይ ላሉ የህወሓትን ስትራቴጂ አንቀበልም ላሉ ሰሜነኛና ጽምዶን አንቀበልም ብለው የሚጠረጥሯቸውና የፋኖ መሪዎች ሳይቀሩ ተገድለዋል በእነዚህ ሰዎች። አሁን የአማራ ትግል ቴዲ የወደቀው በሴተኛ አዳሪዎች ስለሚመራ ነው። በአብዛኛው የምሰማቸው በሙሉ ሴተኛ አዳሪዎች ናቸው። ሴተኛ አዳሪ የራሷንም ትዳር መስረት አትችልም፣ ቤተሰብ የላትም። ንግግሩ ፖለቲካዊ እንዲመስል እሱ ንግግር ቀይረው ሞታቸው ትክክል ነው። ሴተኛ አዳሪዎች ናቸው እየመሩት ያለው። ሴተኛ አዳሪዎች ናቸው ይርታቸው። እኔ እነግረዋለሁ፣ ያስተካክላል። ምን ብለን እናስተካክለው? ፖለቲካዊ ንግግሮች እንዲመስሉ በሌላ መልክ በትክክል ራሳቸውን መምራት የማይችሉ ቤተሰብ መምራት የማይችሉ ማግባትን የማይደፍሩ ለጥቅም ብቻ የመጡ ዘራቸውን የደበቁ እነዚህ ሰዎች በተለይ የበጌምድር ጠላት ናቸው። በሙሉ ጎንደርን ይጠላሉ። እነሱ እንደው እኛን መሀይም ለማስመሰል እየወጡ ምን ማስረጃ አለ ከትግሬዎች ጋር ወይም ደግሞ ከህወሓትና ሻዕቢያ ጋር እንደሚሰሩ የሚሉ ሰዎች አሉ ለማለት ነው። እና ዞሮ ዞሮ እነዚህ ሰዎች ራሳቸውን ትዳራቸውንም እንኳ መምራት የማይችሉ ልጅ ማሳደግ የማይችሉ የአማራን ፖለቲካ ቀርቶ የኔ ታላቅ ህዝብ ሊመሩ አይችሉም። መጀመሪያ የራሳቸውን ትዳር ይምሩ ለማለት ነው። ሌላው አሁን ወንድማችን ብዙ ነገሮች ጥሩ ነገር ይናገራል፣ ግን የምተቸው አንድ ነገር አለ። ዶክተር ብሎ የሚጠራው ሰው አብይ አህመድ ጄኖሳይደር ነው። ሂዝ ዋን ኦፍ ጄኖሳይደር። ምክንያቱም ከህወሓት ያዳነውን ፋኖ ህወሓት ደቋል እንደ ዱቄት አብንነዋል ብሎ አማራን ካታለለ በኋላ እንደውም እንዳይጠፋ ከመንግስት በጀት እያደረገ 800,000 ደርሰዋል። ባይዘው እነሱን ሰብረነዋል ያሉት ነፍጠኛ ትግሬን ሲዋጋ አይተው ደንግጠው ኦሮሞዎች ወይም ደግሞ ብልጽግናዎች በተለይ እነዚህ ኦነጋውያን እንደ አብይ አህመድ ያለው አታለዋል። ደግሞ መሳሪያ ለማስወረድ መጥተዋል። በድሮን ሰው እየጨረሰ እኮ ነው። ፋኖ ሌላ ነው። ትምህርት ቤት ውስጥ ገብቷል በሚል የአማራን ልማት የሚያፈርስ ብልጽግና ሐኪም ቤት አለ ፋኖ የሚል በሽተኛው እንደተኛ የሚገል መንገዶችን ሁሉ የሚዘጋ ይሄ የሀገር መሪ ልንለው አንችልም። አብይ ራሱን የቻለ ካፒታል ክራይም በአማራ ህዝብ ላይ የፈጸመ ቀጣይም በቴዎድሮስ ካሳሁን ዘፈን ሆን ተብሎ እንዲዘፈን ተደርጎ ምርጫው ስለደረሰ ልክ እንደ ወያኔ በማፈን ምርጫውን ይቃወሙኛል፣ ምርጫውን ያደናቅፋሉ ያሉትን በሙሉ በቴዎድሮስ ካሳሁን በኩል ዘፈን እንዲወጣ ተደርጎ አሁን ብዙ ጉራጌዎችና አማራዎች እና አማርኛ ተናጋሪ የታፈሰ ነው። ታዩታላችሁ። ከምርጫው በኋላ ደግሞ ይለቋቸዋል። ስለዚህ ብልጽግና ቀንደኛ አማራ ህዝብ ቀንደኛ ጠላት ነው። የኢትዮጵያ ህዝብ ጠላት ነው። ብልጽግናን እኩል ከህወሓት ጋር ከሻዕቢያ ጋር የምንታገለው የምንዋጋው ድርጅት ነው። አብይ በድሮን መሬት ላይ ያልቻለውን ፋኖ በድሮን ለመምታት ይንቀሳቀሳል። እንደገና እነ ሽመልስ እንዳሉት አማራ ራስ በራሱ እያገዳደሉት መሆኑን የአማራ ህዝብ እንዲያውቅ እንፈልጋለን። ሰሜነኞች ደግሞ አማራ ፋኖ እንረዳለን በሚል እነሱን የሚያግዳቸውን ትናንትና በትግራይ ህዝብ ላይ ጦርነት ከፍተዋል ወይም ደግሞ መክተውናል፣ ከአማራ መሬት ላይ ጠራርገው አስወጥተውናል ያሉትን እያደኑ እየመቱ ነው። እስኪ እግዚአብሔር ያሳይት። ሄድ መለኩሴ የደፈረ እህል ያቃጠለ በኤችአይቪ ያለ ኮንዶም የበከለን የአብይ ጦር ጤፍ እንጀራ እያበላ ቁርጥ እየበላህ እስክስታ እያስመታ የጎጃም እስክስታ ትሸኘዋል። በተቃራኒው ግን ምዕራብ ጎጃም ላይ የትግሬ ጀነራልና ኮሎኔል በአውሮፕላን ከላክ የትግሬና ተራበች የህወሓትና ተራበች ብሎ ጤፍ ከላከ አየህ ወሎና ጎጃም ነኝ ብሎ አንድ ኃይል ፈጥሮ ከህወሓት ጋር እንሰራለን በሚል እንደና አስረስ ማረ ዳምጤ በብራስልስ ጋዜጣ ላይ ያወጡ ዛሬ አይናቸውን አፍጥጠው ነው ውሸት ነው የሚሉን። ይሄንን የተማርን የአማራ ልጆች ፊደል የቆጠር
25 ዓመት ፖለቲካን የምናውቅ ሰዎችን መሸወድ አይቻልም። ስለዚህ የአማራ ህዝብ አሁን ሰቆቃ ላይ ነው። በብልጽግና ይመታል፣ በፋኖ ኃይል ይመታል። የፋኖ ኃይል ህወሓትን ካልተቀበላችሁኝ የሚል ነው። ይሄ ደግሞ ነገ ምን በትነው ነው ተበትኗል። በጣም የሚያሳዝነው ያንን በመፍራት ለአብይ ላልፈለጉት መንግስት እጅ የሚሰጡ ፋኖች አሉ። ልክ እንዳሰግድ አሰግድ ተባሮ እነመከታው መጡ ማለት ምን ማለት ነው? ለምንድን ነው አንድ ያልሆኑ ሰዎች ዛሬ አንዱ ነው የመጡ? አለቃቸው ህወሓት ስለሆነ ነው። አለቃቸው ሻዕቢያ ስለሆነ ነው። ስለዚህ የትግራይ ሰዎች በሙሉ ሚዲያዎቻቸው ላይ እንዴ ትናንትና እኮ እጅ የሰጠ እኮ ፋኖ መሪ እስከ አንድ ማን ነው የስታሊን የሚባል ሰው እኮ እከሌን መምሪያ ኃላፊ ወይም ደግሞ የፋኖ ሰዎችን ረሽኑ ብሎ ትዕዛዝ ይሰጠን ነበር ብሏል። አየው ምን ያህል ፋኖ በአብዛኛው በትግሬዎች እንደሚመራ። አሁን እኛን አማራዎችን የሚሸውዱን አማራ መስለው ነው። አንዳንድ ሰዎች እኮ እዚህ ውስጥ የሚያወሩ ልክ እኮ ትናንትና በወያኔ ዘመን የፌደራል ፖሊስ የነበሩ ናቸው። ባይዘወይ ፌደራል ፖሊስ ካላወቀው ቴዲ የኦሮሞ ፌደራል ፖሊስ ልዩ ኃይል የኦሮሞን ጥቅም የሚያስከብር ነው። ትግሬም ሌሎችም እንደዚያ ነው። የአማራ ጋር ስትመጣ ግን ብአዴን የሚያቋቁመው ስምሪቱም አሰለጣጠኑም የአማራን ገበሬ የሚገል ነው። በአብዛኛው ከአገው ሸንጎ፣ ከቅማንት ኮሚቴ፣ ከከሚሴ ኦሮሞዎች በብዛት የተውጣጣ ነው። እነዚህ ቤተ አማራ ውስጥ ያደጉ ትግሬዎች በሙሉ በቅርብ ጊዜ ወደ አዲስ አበባ ሂደው ያስመጭና ላኪ ሰርተፍኬት አውጥተው የመጡ ናቸው። እነዚህ አስገዳዮች ናቸው። በሶሻል ሚዲያ በሮያል ፋሚሊ በሚል ገንዘብ እያዋጡ መሬት ላይ ትግሬን የሚቃወም ህወሓትን ሻዕቢያን የሚቃወሙ ሰዎች በግልጽ ግደሉ እያሉ ሲያስገድሉ አይተናል። ለአንተ መረጃ ልልክ እንችላለን። ስለዚህ አንዳንድ ሰዎች መቶ ብለው መናገር አቅቷቸው ሞቶ የሚሉን እነደመቀ ዘውዱን የሚያገኑ የሰሊጥ ብሔርተኞች እነዚህ አማራ አይደሉም። በመሰረቱ ቅድም አንተ ጠይቃል። ጥሩ ጥያቄ። ዳያስፖራው 33 ድርጅት አለው ብለው አንድ ነገር ልንገርህ ቴዲ፣ ለአንተ ሚዲያና ተከታታዮች በነልደቱ አያሌው የሚመራ የምሁራን ኃይል አለ። የሽግግር መንግስት ለአማራ የምታገላለሁ ብሎ የአማራ ዶክተሮች ሁሉ ያሉበት አንድ ሚስጥር ልንገርህ። ዶክተር ሚካኤል አጎናፍር ይባላል። የህወሓት ማዕከላዊ ኮሚቴ ዶክተር ነው። እውነተኛ ዶክተር ነው። ይሄ ሰው ከነ ፕሮፌሰር ሰለሞን ጉግሳ የወሎ ኦሮሞዎች ጋር አብሮ ይሰራል። ሰለሞን ጉግሳ ግን የኤቢሲ ሚዲያ አቀንቃኝና አማራን በጎፈንድም የሚዘርፍ ነው። አየህ፣ ይሄ ሰው የወሎ ኦሮሞ ነው። እነዚህ ሰዎች የሚገርም ያቋቋሙት በነ ምናላቸው ስማቸው የህዝብ ግንኙነት የሚመራ ምናላቸው ባይዘው አዲስ አበባ ነው ያለው፣ ብልጽግና ነው። ተመልከት እንዴት በሁለት ቢላ እንደሚበሉ። ነገዱ አንዳርጋቸው ያሉበት ይሄ ስደተኛ የሽግግር መንግስት የሚል ያቋቋሙ እነዚህን ነው። እንግዲህ የአማራ ማህበራት ባይዘው ነገዱ አንዳርጋቸው ተቋም ናቸው። ሳልሳዊ ብአዴኖች ናቸው። እስኪ በአብን ጊዜ አብን የሚሉ አሁን ስለ አማራ የሚጮህ ከዳላስ ቴክሳስ ማህበር ጀምሮ አለ የለም። እነዚህ የተቋቋሙት ከሌላ ብሔር ተውጣቶ ህዝቡን የያዙ አማራ የመሰሉ አብን ሲመጣ አብን ይሉ የነበሩ ገዶ የነበር ጊዜ ገዶ የሚሉ በመሬት የሚደለሉ አብይ ሲመጣ በሙሉ ድርጅቶቻቸውን አፍርሰው ከነታማኝ በየነ ጋር ወደ አዲስ አበባ የገቡ ናቸው። ዛሬ የት አሉ ብላ አትጠይቅም? የሉም። በሙሉ ከዮዲት ጌዲዮን ጎይቶም ጀምሮ የአማራ ጄኖሳይድ ብለው ያቋቋሙ ትግሬዎች ናቸው። ኤርትራዊ ትግሬ፣ የአድዋ ትግሬ፣ ኦሮሞዎች በሙሉ ኦሮማራዎች እነዚህ ናቸው። እንግዲህ የአማራ ማህበራት የሚባሉ እንደ ትግሬዎች ቴዲ በሚሊዮን ዶላር አውጥቶ ዲያስፖራው ሎቢስት ቀጥሮ አሁን እኮ ፋኖ የሚገርም ነገር ፋኖ አላወቀም። ዛሬ ሰሜነኛ አንድ ነው የሚሉን በአሜሪካን ሴኔት ውስጥ እኮ ፋኖ አሸባሪ ነው። ማንኛውም ፋኖ ከዘመነ ካሴ ጀምሮ ነገ ወደ ውጭ መንቀሳቀስ አይችልም። እነዚህ ኃይሎች ናቸው ዛሬ መልሰው ከተሸነፉ በኋላ አብይ በሚል ብልጽግና በሚል አብይ እኮ ነገ የሚፈረጥጥ እንዳጎቱ መንግስቱ ኃይለማርያም ይፈረጥጣል። ነገ እኮ ሊመታ ይችላል። ተከፋፍለው ነው ትግሬዎች በነጌታቸው ረዳ በጌታቸው አሰፋ ተከፋፍለው ነው በነጻድቃን ደጋፊ መስለው ህወሓት ተቃዋሚ መስለው በየጎራው ከፋኖ ጋር እንሰራለን በሚል ተመልከት አሳስተው እንደ ኦሮሞ ድርጅቶች አማራን እያታለሉ አብይን ካገኙ ይጠመዝዙታል። አብይ ደግሞ ህወሓት እንዲጠፋ አይፈልግም። ህወሓት ጠፋ ማለት የአማራ ኃይል ኦሮሞችን ያሸንፋል ብሎ የሚያስብ ሰው ነው። አንዴ ቃል ስለዚህ ትግሬዎች
የጠለፉት ትግል ነው ያለው። በዚህ ደግሞ ብልጽግና ይደበድባል በድሮን ገበሬውን፣ መነሻችንን፣ ኦርጋኒክ አማራውን። ለትግሬ የተቀጠረው ፋኖ የአብይን ጦር እንጀራ እያበላ ይሸልማል። አማራዎችን ደግሞ ልዩ ኃይል ምናምን እያለ ይረሽናል። እንደኛ አመለካከት የፋኖ ትግል የተጠለፈ ስለሆነ ህዝቡ ተነስቶ ከትግሬ ጋር እንሰራለን የሚለውን ኃይል መዋጋት፣ ብልጽግና ምን በጎን መዋጋት፣ ክልሉን በአንድ አማራ ለማስያዝ ሁለቱም ኃይሎች ከአብይና ከደብረ ጽዮን ወጥተው ማታ ማታ እየተማማሉ ክልሉን በእጃቸው ማድረግ ሲችሉ ብቻ አማራ ያሸንፋል። ሌላው የሶሻል ሚዲያ ጋንግስተሮች ገንዘብ ሰብሳቢዎች ናቸው፣ ነጋዴዎች ናቸው። ቅድም እንዳልኩህ አግብተው እኮ ትዳር መያዝ ያልቻሉ አገር ሊመሩ ወይ ፖለቲካ ሊመሩ አይችሉ። እነዚህን እንታገላቸዋለን። አማራ ነፃ መውጣት አለበት። ብልጽግና አገር እያዋደመ ነው። እንኳን ሊመረጥ ልንታገለው የሚገባ ፓርቲ ነው ያለው። አመሰግናለሁ። ቴንኪው ሞጣ። ወደ ይርታቸው እንሄዳለን። እሺ ይርታቸው በተነሱ እንዴ ኧረ እኔ ነኝ ሁለተኛውን ይሰራው ተመርነሽ እንዴ ከይርታቸው? ኦኬ ተመር ቴንኪው። አንድ ሪከርድ ፍቀድልኝ ላሰማ። ስድብ ብቻ እንዳይኖረው አጸያፊ ነገሮች በተረፈ ማሳየት ይችላል። ዘፈንም እንዳይኖረው። ሪዎች ለነፃ አውጪያቸው ለአፄ ቴዎድሮስ ያልሆኑ እበቶች ናቸው። አንተ እበት ልጅ ዘፈን አይደለም። ኦኬ የቤቱን መርህ ማወቅ አለባቸው። አንደርስታንድ ግን እኔ ነው ሲሳደብ የነበረው ጎንደርን ትጠላለች እያለ ማን ጎንደር የጎንደር ህዝብን እንዳዋረደ ላሰማው ብዬ ነው። ህዝብን መስማት አለበት። አንድ ጊዜ እዚህ ቤት እንድትናገሩ ማልፈቅድላችሁን የተቀዳ ሪከርድ የተደረገ ንግግር ቢሆን ስድብ ካለበት አታስደምጡ። ህዝብን እንደ ህዝብ ከሆነ ግለሰቦች የተሳዳደባችሁት ከሆነ እሱን እዚህ ማስደመጥ አይቻልም። በተረፈ ግን ሌላ ለፖለቲካ ለመስራት ይመቸኛል የምትዩ ነገር ማስደመጥ ትችላለች፣ ማንኛውም ነገር። ኦኬ እኔ እዚህ ሪከርድ ላይ የኦሮሞን ህዝብን በጂወርድ እየጠራ የተሳደበበት እና የጎንደርን ህዝብም እንደምሰማው የተሳደበበት ህዝብን የሚያዋርድ እብድ ስለሆነ በነገራችን ላይ ማለት ነው። እቺ ሴተኛ ዳር ያሳርፍ እኔን ነው ሲሳደብ የነበረው። ጭጋ ለሞታ ትግሬ ያሳርፍ እኛ እብድ አይደለም። እኔ አንተን ስለማከብር እቺ ናጋሚ ያስቁማል። ወያኔ ነች እቺ። አንድ ጊዜ መርህ እቺ እኮ አማራ ልዩ ኃይል ነበረች። አንዴ ሞታ ሚውት አድርገን ያስተካክሏሉ። ጋይስ በቤቱ ስታንዳርድ ትመራላችሁ፣ ሀሳባችሁ ማንሸራሸር ትችላላችሁ። አይመቻችሁ በክብር ወደታች አወርዳችኋለሁ። ህዝብ እየሰማ ነው። ስድብ ነክ ጉዳዮችን እኔ መስማት አልፈልግም። ሌላ ቦታም የተነገረ ቢሆን እንደ ሰፖርቲንግ ዲቴል ወይም ደግሞ እንደ ማስረጃ አድርጋችሁ አታሳዩኝ። በተረፈ ግን ፖለቲካዊ ትንታኔ ከሆነ አሁን ከሚናገረው ነገር ጋር ይጋጫል ብለሽ ካሰብሽ ማስደመጥ ትችላለሽ። ኤኒዌይስ የጎንደርን ህዝብ ሲሳደብ የነበረውን ነው ያሰማው። እኔ የጎንደርን ህዝብ አልሳደብም፣ የኦሮሞን ህዝብ ይሳደባል። አሁን አንተን ሪስፔክት ስለማድረግ ነው እንጂ ልኩን ነበር የምነግረው። ይሄን ሰውዬ አንተ ሪስፔክት አደርጋለሁ ትሄዳ ዝም አልኩኝ። እኔን ነበር ሲሳደብ የነበረው ብዙ። እኛ ፖለቲካዊ ንግግር ልናገረው ታስቆማታለህ። አንድ ጊዜ ቆይ፣ እኔ አንድ ጊዜ ልንገራችሁ። በፖለቲካዊ ቋንቋ ስድብ ሳይኖርበት ስድብ ሲኖር የሚጠቀሙበት በፖለቲካዊ ቋንቋ አስይዞ ብዬ እንዳስቆምኩት ሞጣን የቡና ቤት ሴት እያለ ተደጋጋሚ እስከ መጨረሻው ሲሳደብ አንድ ጊዜ ከዚህ በኋላ አታድርጉኝ ፕሊስ። በፖለቲካዊ ቋንቋ ስድብ የሌለበት ፐን የሚባል በቅኔ የሚሆን በምንም የፈለግሽውን ተናገሪው ያደምጣል፣ ሂሱን ይውጣል። ድጋሚ እሱም ሲናገር ሂስሽን ትውጫለሽ። ስድብ ነክ ሲሆን ግን አስቆማለሁ። ኦኬ ቀጥይ። 8 ደቂቃ እሺ አመሰግናለሁ። እኔ አሁን አማራን ያስቸገሩት ምን አይነት ሰዎች እንደሆኑ ታውቃለህ? እነዚህ አብይ አህመድን ተቃዋሚ የሚመስሉ ለአብይ አህመድ አገልጋዮች አማራ ንቃ፣ አማራ ታገል ምናምን ይላል። ዘወር ሊና ደግሞ ፋኖን ባገኛችሁበት መርዛ ብሉት የሚሉ እነዚህ ሰዎች ናቸው። የአማራን ትግል የትኛውን ፋኖ እንደሚደግፉ አማራውን ግራ በማጋባት 2000 3000 ሰው ይዘው የአማራን ህዝብን እንደ ህዝብ የሚያዋርዱ፣ የኦሮሞን ህዝብ ያዋርዳሉ፣ አማራን እንደ አማራ ያዋርዳሉ። ወሎ ይገባሉ፣ ጎጃም ይገባሉ፣ ጎንደር ይገባሉ፣ ይከፋፈላሉ። እነዚህ ሰዎች ዛሬ ለአማራ ተቆርቋሪ መስለው አብይ አህመድ ጄኖሳይደር ነው ይላል። ይሄ ቅቤ ነው። ባይ ዘ ዌይ ፖለቲካሊ የሴራ ፖለቲካ ቅቤ። አብይ አህመድ ጄኖሳይደር እንደሆነ ዓለም ያውቀዋል። አማራ ህዝብ ላይ ጄኖሳይድ እንደፈጸመ ዓለም ያውቃል። ዓለም ዘግቦታል። የተለያዩ ትልልቅ ሚዲያዎች ዘግበውታል።
በጅምላ የተቀበርነው እኛ አማራዎች ነን። ስለዚህ ያንን ዓለም የሚያውቀውን ነገር ይነግርህና የአማራን ትግል ቲፒኤልኤፍ ጋር ይሰራል ይላል። ያ ማለት ምንድነው? አማራን ህዝቡን ይሄንን ያሁኑን ትግል ፋኖች እንዳይደግፉት በሴራ ማለት ነው። በሴራ እንዳይደግፉት የማድረግ አብይ አህመድ ከስልጣን እንዳይወርድ የሚሰሩ ሆዳም አማራዎች በሚስታቸው አዲስ አበባ ውስጥ ቤት በሚስታቸው ኦሮሞ የሆኑ አዲስ አበባ ውስጥ ቤት የተሰጣቸው ለብልጽግና የሚሰሩ ሰውን የቡና ቤት ሰራተኛ ይላሉ። በሚስታቸው ላይ ዱባይ ድረስ ሄደው ሌላ ሴት ጋር የተያዙ ሰዎች እነዛ ሰዎች ናቸው እኛን ሴተኛ ዳሪዎች ምናምን እያሉ የሚሰዱን። እኔ በባሌ ላይ ሌላ ወንድ ጋር ከምሸረሙት አም ሶሪ ለወርዱ አም ሶሪ ቴዳ አም ሶሪ ሳላገባ ቆሜ ብቀር እመርጣለሁ። እቺ ጋለሞታ ታስቆማለህ አታስቆም? ሞታ አንድ ጊዜ ከዚህ በኋላ ሚውት ካደረክ በክብር ወደታች አወርዳለሁ። ሞታ እንደ እያሰደብከን እኮ ነው። ሚውት አድርግ ነው ያናገራታለሁ። ስድብ አትቀላቅሉ እናንተ ህጻናቶች አይደላችሁም እኮ። አጸያፊ ንግግር ይሄ ነው የሚለውን እኔ መናገር እኮ የለብኝም እኮ። ፖለቲካ እስከ አንዴ በእናታችሁ በፖለቲካዊ ቋንቋ መነጋገር አንችልም እንዴ? ፖለቲካ እኮ የራሱ ቋንቋ አለው እኮ። ስድቦችን አቁሙ። ቅድም ሲጠቀም የነበረውን አስቁም ያለው እሱም ቀይሮታል። አግብታ ቤተሰብ መመስረት የተሳናት ለማለት ነው ብሏል። እርምት እርምጃ ወስዷል። አንቺም ስድቡን ተይና በፈለግሽው በቅኔ በፖለቲካዊ ቋንቋ አዋስተሽ ፈለግሽው ተናገሪ። እሱም ይመልሳል። እሺ ቴዳ ሰዓቴን እንዳያልቅብኝ ልጠቅም። እሺ ቴንክ ዩ። እና አንዳንድ ጊዜ በአደባባይ ስማችሁ የወጣ በአደባባይ እጅ ተፍንጅ የተያዛችሁ ሰዎች እኔ እንደናንተ መሆን አልፈልግም። ደግሞ ወጣት ነኝ። ቀስ ብዬ ከተቻለ አማራ 20 ዓመት ራሱ ካላሸነፈ ሳላገባ 20 ዓመት መቆየት የምፈልግ ሴት ነኝ። ባይ ዘ ወይ ባልወልድ ራሱ ብዙ በአማራነታቸው ነውላጅ እናትና አባታቸውን ያጡ የአማራ ህፃናቶች አሉ። እነሱን በማደጎ አሳድጋለሁ እና ባል ሚስት አግብቶ ወይም ባል አግብቶ በትዳር ላይ ከመሄድ እንደኔ ተረጋግቶ አርፎ መቀመጥ ይሻላል። ይሄ መከበር ነው። ባይ ዘ ወይ እንደ በትዳር ላይ ብልግና አድርጎ በአደባባይ ከመዋረድ ይሄ ነው የሚሻለው። የኔ ይሄን ለማለት ነው። ሌላው አማራ ያስቸገረው የአማራ ትግል በጣም አማራ የተቸገር ነው። እነዚህ በሴራ ፖለቲካ የአማራ ህዝብ ላይ ህዝብን እያስነሱ በነገራችን ላይ ቴዲ የጉራጌ ህዝብ ይሰደባሉ። በዚህ ግለሰብ የጉራጌ ህዝብ ይሰደባል። ቆጮ ፈቅፋቂ ምናምን እየተባለ የጉራጌ ህዝብ ማለት አማራን የሚወድ ንጹህ ግልገል አማራ እየተባለ የሚገደል ማህበረሰብ እንደሆነ እናምናለን እኛ አማራዎች። ግን የጉራጌ ህዝብ በዚህ ሰው ይሰደባሉ። በአጠቃላይ አማራ እንደ አማራ ይዋረዳል። አንዳንድ እኛ ፖለቲካውን እንረዳለን። እኔ ቢያንስ እስከ ባችለር ዲግሪ ድረስ የተማርኩ ነኝ። የሴራ ፖለቲካ ይገባኛል። ተከፋይ ብልጽግና ካድሬዎች እነማን እንደሆኑ ጠንቅቄ ያውቃለሁ። እዚህ ሰውዬ ጋር በፖለቲካ ማንግባባው ብዙ ጊዜ ብዙ ሰው አይገባውም። ለአማራ ያዝናል ምናምን ይላሉ። ግን ተከፋይ ካድሬ እንደሆን ካሁን በፊት በተደጋጋሚ ስለግለሰብ አትናገር። አስቆማት። ስምን አልጠራውም። ስድብ ሲሆን አስቆማታለሁ። ኪሳችሁን ዋጡ። ስድብ ከሆነ አስቆማለሁ። ስድብ ከሆነ አንድ ጊዜ ስድብ ከሆነ አካሄድ ይሄን ነገር አስቆምልኝ በሉኝ፣ አስቆማለሁ። አዎ ግለሰብ ጸባረከው። ይሄ ቂጥና የምናምን ፖለቲካ ረከው። ኦኬ ወደ ፖለቲካው እየሄድን እሱን እያቆማችሁ። እሺ ቴዳ አማራ ያው እንደነገርኩኝ አማራዎች ኢትዮጵያን በጣም እንወዳለን። አንዳንድ ምሁራኖች አገራቸውን ከመውደድ ነው ብሔርተኝነትን የማይደግፉት። የአማራን ትግል በብሔር መደራጀት የለበትም የሚለው አገር ከመውደድ አንጻር ነው። ያው አሁኑን የብሔርተኝነቱን ኢትዮጵያ ያለውን ትውልድ ካለመረዳት ነው ብዬ ነው ማስበው። አገራቸውን ከመውደድ የተነሳ አማራ በብሔር መደራጀት የለበትም ብለው ይቃወሙናል። እነሱ ጋር የተለያየነን። አንዳንዶቹ ግን ተከፋይ አሉ። ተከፋይ አሁን ምሳሌ መሬት ላይ አማራ መጣሁልክ እያለ በኦሮመኛም በአማርኛም እያወራ የሚመጣ ሰራዊት እያየ አብሮ ከሱ ጋር ተሰልፎ አማራን የሚወጋለ። ያ ማለት ፖለቲካሊ የአማራ ህዝብ ፖለቲካሊ ኢትዮጵያ በምትባለው ሀገር ሲሸወድ የቆየ ስለሆነ በብሔሩ ስላልተደራጀና ልክ እንደ ኦሮሞ ፖለቲከኛ እንደ ኦሮሞ ኢሊት የውሸት ነገር እየተነገረው ስላላደገ ነው። እኔ አሁን ኢትዮጵያዊነቴን በጣም የምወድ ነኝ። ባይ ዘ ወይ አማራነትና ብሔሬና ኢትዮጵያዊነቴ አይጋጭብኝም።
ግን ኢትዮጵያን ለማዳን አማራ አገር ወዳድ ስለሆነ አገሩን የአባቶቹን አገር የማያፈርስ ህዝብ ስለሆነ ከዛ የወጣው ልጅ ስለሆንኩ በአማራነት ተደራጅቼ አገር ማዳን አለብኝ ብዬ አምናለሁ። ኢትዮጵያ እንድትፈርስ አልፈልግም። የኛ ትግል አሁንም ቢሆን እዛች ኢትዮጵያ ምድር ላይ ሁሉም ብሔር ብሔረሰብ አማራው፣ ኦሮሞው፣ ትግሬውም በእኩልነት እንዲኖር ፈልጋለሁ። አሁን የምታየው ምሳሌ አሁኑ አገዛዝ ስለ ሀገር አንድነት የዘፈነውን ቴዲ አፍሮን እንትኑን የስቴዲዮን ሳይቀር ሂዶ ይሰባብራል። አንድ ደግሞ ለልመና መተክ ዳር ወጥ አውጥተው ጣሉኝ ትላለህ እያለ ለማኝ እያለ ህዝብን እንደ ህዝብ የአዲስ አበባን ህዝብ ብሎም የአማራን ህዝብ የተሳደበ መድረክ ተፈቅዶለት በማንነቱ ተመርጦ የተገደለ ላይ እስኪ ዳስ የጣሉትን አንዴ እና ምንድነው የህሊና ጸሎት እናደርግላቸው ብሎ በሚሊኒየም ማነው ዛ አይ ቲንክ ኤግዚቢሽን አዳራሽ መሰለኝ ዝግጅት አድርጎ እዚህ በማንነቱ እየተመረጠ የተገደለ ማህበረሰብ ላይ ይሳለቃል። ማህበረሰብን ይሳደባል። ምንም አልተባለም። እነ ቴዲ አፍሮ ግን ይሳደዳሉ። እንዳይዘፍኑም እንትናቸው ውክልናው ሳይቀር ይቺ ማናጀሯ ሳትቀር ምናምን የሱ ጓደኞች ሳይቀር እስር ቤት ተወርረዋል። ሌላው ግን ማህበረሰብ የሚሳደብ እንደፈለገ ከ2000 ከ3000 በላይ ህዝብ ሰብስቦ በማንነቱ የተመረጠው ማህበረሰብ ላይ ያላግጣል። የህሊና ጸሎት እያለ እና ኢትዮጵያ ምድር ላይ አሁን የአንድ ብሔር የበላይነት ነው የሚታየው። እኛ አማራዎች አሁን እየታገልን ያለነው የማንም ብሔር የበላይነት እንዳይኖር፣ አማራም ከኦሮሞ ጋር እኩል ሆኖ ከትግሬውም ጋር እንዲኖር ነው የምንፈልገው። እኔም እንደ አንድ አማራ የምታገለው አማራ የማይገፋበት፣ አማራ የማይገደልባት ኢትዮጵያ፣ ኦሮሞ የማይገደልባት ኢትዮጵያ፣ ትግሬው የማይገደልባት ኢትዮጵያ እንድትኖረኝ እፈልጋለሁ። ይሄን ሊያደርግ የሚችለው ደግሞ የአማራና የአማራ ትግል አሁን ጫካ የገባው የፋኖ ትግል ነው። እየተገደለ ራሱ በማንነቱ ተመርጦ እየተገደለ የክልል ባንዲራ ይዞ አይተው አታውቅም። አገሩን ከመውደዱ የተነሳ አገሩንም ለማዳን ጫካ እንደገባ የምታየው አረንጓዴ ቢጫ ቀይን ነው። ያችን ኦሮሞ፣ ትግሬው፣ አማራው፣ ብሔር ብሔረሰቡ፣ ጉራጌው፣ ደቡቡ የተገደለባትን ባንዲራ ይዞ ነው የምታየው። ያ ማለት አገር ወዳድ ነው። አገሩን ማፍረስ አይፈልግም። ሌላው ግን ተገንጣይ ነው። ሌላ ደግሞ አንድ ነገር ሁልጊዜ ከቲፒኤልኤፍ ጋር ይባላል። የአማራ ህዝብና የትግራይን ህዝብ ከዚህ በኋላ እኔ የኦሮሞ ማነው የትግሬ እሊቶች ወይ የትግራይ ተወላጅ እሊቶች ፖለቲካቸው ቆሞ ቀር ካልሆነ በስተቀር አብይ አህመድ የሚሰራውን ቁማር መንቃት አለበት። የአማራ ህዝብና የትግራይ ህዝብ አንድ ሆኖ ያችን የሚወዳትን እሺ ያችን የሚወዳትን ኢትዮጵያ ማስቀጠል አለበት ብዬ አምናለሁ። አማራና ትግራይ ህዝብን እያጋጫችሁ መቀጠል አትችሉም ከዚህ በኋላ። ፋኖቹም አሁን የምትሏቸው ከቲፒኤልኤፍ ጋር ይሰራሉ የምትሏቸው ፋኖች ቲፒኤልኤፍ እንዲታገሉ ጫካ የገቡ እና አርበኛ የዛሬ 15 ዓመት 16 ዓመት ጫካ የገቡ እና አርበኛ ዘመነ ካሴ ናቸው። በደንብ ጠንቅቀው ቲፒኤልኤፍን ያቋታል። በእነሱ የሚመሩም አይደሉም። አማራ እና አርበኛ ዘመነ ካሴ ያው አማራው እዚህ ያው በድሮ ኢትዮጵያ ላይና አሁን ያለውን ብሔርተኝነት ያላገናዘበ ግራ የተጋባ ስለሆነ እንጂ እና አርበኛ ዘመነ ካሴ እንኳን አይደለም ለኢትዮጵያ ለምስራቅ አፍሪካ የመምራት አቅም ያላቸው ጀግኖች ናቸው። ስለዚህ ሆዳሙ አማራ እና አርበኛ ዘመነ ካሴን ከብልጽግና ብር የሚከፈላቸው ሆዳሞች እና አርበኛ ዘመነ ካሴን እነ መሪ ወዳጆን እነ መከታውን አጠቃላይ እነ ጀነራል ተፈራማሙን ሳይቀር ቤቱን ከፍቶ አፉን ሲከፍትባቸው ይውላል። ግን የአማራ ትግል ያሸንፋል ለማለት ነው የምፈልገው። ታንኪዩ